ሳምሰንግ ስልክ ገዝታችሁ ኦሪጂናል ወይም ኮፒ መሆኑን ቸክ ለማድረግ ከፈለጋችሁ እንደዚህ 7 የሚደርሱ ዘዴዎችን ላሳያችሁ እወዳለሁ። የመጀመሪያው ከስልካችሁ የኪቦርድ በተን ትገቡና ከዚህ ጋር መጀመሪያ ኮከብ መሰላል 2663 ሳልትሉና ፌርሞር ቨርዥን ቸክ ማድረግ ትችላላችሁ። ዲስፕሌይ ማድረግ አለማድረጉን ቸክ ታደርጋላችሁ። ሁለተኛ ኮከብ መሰላል 0808 መሰላል ብላችሁ ደግሞ ዩኤስቢ ሲቲንግን ቸክ ማድረግ ትችላላችሁ። ሶስተኛ ኮከብ መሰላል 0011 መሰላል ብላችሁ ደግሞ ሰርቪስ ሞድን ስንት ሲም እንደሚያስገባ ቸክ ማድረግ ትችላላችሁ። አራተኛ ኮከብ መሰላል 1234 መሰላል ብላችሁ እንግዲህ ሞዴሉን ቸክ ማድረግ ትችላላችሁ። የስልካችሁ ሞዴል ቨርዥን ቸክ ማድረግ ትችላላችሁ። አምስተኛ ኮከብ መሰላል 12580 ኮከብ 369 መሰላል ታደርጉና የስልካችሁ የተመረተበትን ቀን ቸክ ማድረግ ትችላላችሁ። ለምሳሌ ይሄ አርኤፍ ካልክ የሚለው ቀን 28ኛው ወር 2025 ይሄ ተመርቶ የወጣበት ቀን ነው ይህ ስልክ። እናንተ እንደዚህ ቸክ ማድረግ ትችላላችሁ። ሌላ ስድስተኛ ኮከብ መሰላል 0 ኮከብ መሰላል ትሉና እነዚህን ቀለሞችን ሪድ፣ ግሪን እነዚህ ቀለም ይሰራል። ከዛ ተች፣ ሴንሰር እነዚህን ቸክ ማድረግ ትችላላችሁ። ሁሉንም ቸክ ማድረግ ትችል። ለምሳሌ ይህን ቸክ ማድረግ ትችላላችሁ። ለምሳሌ ይህን ተች ባክግራውንዱ ማለት ተች ላይ ባክግራውንድ ነው። ይህን ቸክ ታደርጉና እንደዚህ ዙሪያውን እንዲህ አድርጋችሁ አሁን ይቺ ሙልት ካለች እንግዲህ ቀለሙ ይጠፋል ማለት ነው። አሁን ባክግራውንዱ እንግዲህ ኖርማል ነው ማለት ያስችላል ማለት ነው። ኔክስት ኮከብ መሰላል 06 ትሉና መሰላል ብላችሁ ኤሙን እና ሴሪያል ነምበሩን ቸክ ማድረግ ትችላላችሁ። እንግዲህ እነዚህን ሁሉን ዲስፕላይ ካደረገላችሁ ስልካችሁ ኦሪጂናል ነው ማለት ነው። ከፈለጋችሁ ደግሞ ይህን IMEI የሚለውን ኢንተርናሽናል ሞባይል ኢኩዊፕመንት አይደንቲቲ የሚለውን አንዱን ኮፒ አድርጋችሁ ጎግል ወስዳችሁ ሰርች በማድረግ ኦሪጂናል ወይም ኮፒ መሆኑን ቸክ ማድረግ ትችላላችሁ።